ሰላም እንኳን ደህና መጣችሁ ወደ ዩቲዩብ ቻናላችን። ዛሬ ጉዳይ የአባላዘር በሽታዎችና መፍትሄዎችን በተጨማሪም ለምን በተደጋጋሚ እንያዛለን በሚለው እናወራለን። እስከ መጨረሻው ማየት አይዘንጉ። የአባላዘር በሽታ በተለምዶ በግብረ ስጋ ግንኙነት የሚተላለፍ በሽታ ሲሆን እነዚህም በተለያዩ በባክቴሪያዎች፣ በቫይረስ ወይም በፓራሳይቶች የሚመጣ ናቸው። ብዙ ጊዜ አፌክት የሚያደርገው ሞስትሊ ኢንጄኒታል ወይም ማውዝ፣ ሬክተም አካባቢዎች የሚታዩ ምልክቶች ይኖራቸዋል። ሲንድሮሚክ ማኔጅመንት የምንለው የላቦራቶሪ ምርመራ ሳይደረግባቸው በታካሚውና በሐኪሞች የሚታዩ ምልክቶችን በመመስረት የአባላዘር በሽታን መለየትና ማከም ማለት ነው። ሰባቱ ዋና ሴክሹዋል ትራንስሚትድ ኢንፌክሽን ሲንድሮሞች የምንላቸው የመጀመሪያው የቫጂናል ዲስቻርጅ ወይም ከማህፀን የሚወጣ ፈሳሽ ሲሆን ዩሬትራል ዲስቻርጅ፣ ጄኒታል አልሰር፣ የታችኛው የሆድ ህመም ወይም ፒአይዲ፣ የስክሮታል እብጠት ካለ፣ ኢጓይናል ቡልቦ እና ኒዮናታል ኮንጃክቲቫይቲስ ናቸው። ትኩረታችን የምናደርገው ከማህፀን የሚወጡ ፈሳሾች ወይም ቫጂናል ዲስቻርጅ የምንላቸው ሲሆኑ ስለሌሎቹ የግብረ ስጋ ግንኙነት የሚተላለፉ በሽታዎችን በሌላ ቪዲዮ እንገናኛለን። ሴቶች ላይ የሚታዩ ፈሳሾች የሚከሰቱት በሁለት ችግሮች ነው። አንደኛው በግብረ ስጋ ግንኙነት በሚተላለፍ እንደ ጎኖሪያ ወይም ጨብጥ የምንለው፣ ሌላኛው ክላሚዲያ ትራኮማቲስ እና ትራኮሞኖስ ቫጂናሊስ ባሉ በሽታዎች ሊከሰት ይችላል። ሌላኛው መንስኤ ከግንኙነት ጋር ሳይያያዙ የሚመጡ እንደ ባክቴሪያ ቫጂናሊስ እና ካንዲዲያ አልቢካነስ ያሉ በሽታዎች ይኖራሉ። እና እነዚህን ውጤታማ ሕክምና ለማግኘት እነዚህን ምክንያቶች መለየት አስፈላጊ ይሆናል። አንዲት ሴት በፈሳሽ ችግር ስትመጣ ግልጽ የሆነ አፕሮች ሊኖረን ይገባል። በመጀመሪያ በደንብ ጥያቄ መጠየቅ አለብን። ለምሳሌ ፈሳሹ ሽታ ካለው፣ ማሳከክ ካለው፣ አብሮ በግንኙነት ሰዓት ህመም ካለና የሽንት ማቃጠል ካለ፣ ሌላ ደግሞ ትኩሳትና የሆድ ህመም ካለ፣ ብዙ ጊዜ እነዚህ ትኩሳትና የሆድ ህመሞች የፒአይዲ ምልክቶች ስለሚሆኑ እዚህ ላይ ደግሞ ማተኮር አለብን። ሌላ ደግሞ ምንድነው የማህፀን ምርመራ ማድረግ አለብን። የማህፀን ምርመራ ስናደርግ የፈሳሹን አይነት በዛው እናያለን። ሌላኛው ደግሞ በማህፀን ምርመራ እያደረግን ጊዜ ህመም ካለ በዚህን ጊዜ ፒአይዲም ሊያመለክተን ይችላል። ከዛ በኋላ ምንድነው የፈሳሹን ባህሪያቶቹንም ማወቅ አለብን እና ደግሞ ታካሚው ለተጋላጭ ከሆነ ለአባላዘር በሽታዎችን ጥያቄዎችን አሰስ ካደረግን በኋላ እሱንም ካካተትን በኋላ በመጨረሻ ምንድነው ማድረግ ያለብን ተገቢ ሕክምና እናደርጋለን ማለት ነው። እዚጋ ማወቅ ያለብን እያንዳንዱ ከማህፀን የሚወጡ ፈሳሾች የአባላዘር በሽታ ናቸው ማለት አይደለም። አብዛኛውን ጊዜ ንጹህና ነጭ ነገር የሆነና ሽታ የሌለው ነገር ከሆነ ይሄ ኖርማል ነው። ግን ችግር አለው የምንለው ለምሳሌ ቢጫ ወይም አረንጓዴ ነገር ወይም ወፍራም እርጎ የሚመስልና መጥፎ ሽታ ሲኖረው እና ሌላ ደግሞ በተጨማሪ እንደ ማሳከክ፣ ማቃጠል ወይም ህመም የሚያስከትል ከሆነ ይህ የአባላዘር ምልክት ነው የምንልበት ጊዜ አለ ማለት ነው። ማወቅ ያለብን ሁለት ነገሮች አሉ። ቫጂናይቲስ የምንለው ኢታፌደ ቫጂናል ነው ወይ ሰርቪሳይቲስ የምንለው ደግሞ የማህፀን አንገት አካባቢ የሚመጣ ኢንፌክሽን ነው። ይህ ብዙ ጊዜ በግብረ ስጋ ግንኙነት የሚተላለፍ ኢንፌክሽን ሲሆን በሌላ በኩል ደግሞ የማህፀን ኢንፌክሽን ወይም ሰርቪሳይቲስ ለማለት ፈሳሽ ብቻውን ሳይሆን አብሮ የሪስክ የምንጠይቃቸው ጥያቄዎች አሉ። ለምሳሌ እድሜዋ ከ25 ዓመት በታች ከሆነች፣ ባለፉት 3 ወራት ውስጥ አዲስ የግብረ ስጋ ግንኙነት ከነበራት ወይም ብዙ ጓደኞች ካላት እና እነዚህን አካተን ሪስክ ፖዚቲቭ ናት ልንል እንችላለን። ስለዚህ እዚህ ጋር ህክምናችን የሚሆነው ሁለቱንም በሰርቪሳይቲሱንም ቫጂናይቲሱን ነው ህክምና የምንሰጠው ማለት ነው። ግን አንድ ሴት ስትመጣ ፈሳሽ ብቻ ሆኖ ከላይ ያሉት ሪስክ ኔጌቲቭ ከሆነች ግን ትሪት የምናደርገው ቫጂናይቲሱን ብቻ ነው።
ሁለቱን ምክንያቶች አሁን ከገመገምን በኋላ ወደ ህክምናው ስንመጣ ለሰርቪሳይትስ የሚመከር የህክምና ዘዴዎች አሉ። እነዚህም እንደ ሴፕትራክዞን ስታት እንሰጣቸዋለን፣ አዚትሮማይሲን፣ ሜትሮንዳዞን የምንሰጥበት ጊዜ አለ። ግን ቫጂናይትስ ብቻ ከላይ ቅድም የነገርኳችሁ ሪስክ ኔጌቲቭ ከሆነች ደግሞ ትሪትመንቱ የሚሆነው የራሱን የቻለ ሜትሮንዳዞን ይሆናል ማለት ነው። የመጨረሻው የህክምና አይነት የፓርትነር ትሪትመንት ሲሆን ይሄኛውም ማለት የሪስክ ፖዚቲቭ ከሆነች ያች ሴት እሱም ፓርትነሯ መታከም አለበት ማለት ነው። አለዛ ተመልሶ አሁንም ሊይዛት ስለሚችል እዚህ ጋር ነው ብዙ ጊዜ ተደጋግሞ የሚመጣባቸው። ስለዚህ እሱም ካልታከመ አሁንም እሷንም የመያዝ ሪስኩ ሀይ ነው የሚሆነው። ስለዚህ ሁለቱም መተው እንዲታከሙ ነው ብዙ ጊዜ ምክር የምንሰጣቸው። ስለዚህ ይህንን ምንድነው በመጨረሻ ይህንን መድኃኒት እየወሰዱ ምንድነው ማድረግ ያለባቸው? ለ7 ቀን ያክል ምንም አይነት ግንኙነት እንዳያደርጉ መጠንቀቅ አለባቸው እስከሚድኑ ድረስ። ሌላኛው ደግሞ ከዚህ በኋላ ምንድነው ጥንቃቄ የተሞላው ግንኙነት እንዲኖሩ ምክር እንሰጣቸዋለን ማለት ነው። በመጨረሻ ስለተከታተሉ እናመሰግናለን። ምንም አይነት ጥያቄ ካለ ከታች መጻፍ አይርሱ። ሰብስክራይብ እና ላይክ ማድረግም አይርሱ። በሌላ ቪዲዮ እስከምንገናኝ ባይ።